ተዚህ ትንዘይንሚ ተፋሰስ ወዘላ በተሻለ መልካን የጠረጴዛ እርከን በጅመርነ ጊዜ ጅመርነም እያንዳንደው ይጎደም የነበርን ቦታዎችኛ አፈርክነም ለምክነም ተጥበቀን ጊዜ አርሶ አደርኛ ኢኮኖሚ ተዋተድግየን ያለፈ ሁኔታን ያለ ወደ 15 አመት ወደ 20 አመቶች ይዝም አባይ ይጋይ ወስዶም የነበርከው ያንሽልትን ግንድ ይወስድ ነበር ምን አይን ነገር ይወስድ ነበር እዚህ ተፋሰስ ተኳ ጅመሩም ልማት ባይና አንድር ቁናል ባይና አንድር ቁናነተው ምን እንድሪ ባለ ባይም ይነብሩ ትውልድ ይነብሩ በል ስለዚህ ለውጥማ ዋግኝቸ እንድሪ ወጥይበነን በራስኛው ወጥይበነን ዛንድር ሊኛት ይጠቅማል በዚህ ሰዓት 30 ቀያሽ ይነንትን ቀበሌ 11 ልማት ቡድን ይኖ በ11 ልማት ቡድን የውጣጣም 30 ቀያሽ ይኖ 30 ቀያሽ ይቀድምን ጊዜ ክህሎት የበኖ ስልጠና የበኖ የጠረጴዛ ዘር እርከን ምንኮ መውዘ ያለምነውም ለያንዳንድኛ ክህሎት የበኖ ባበናይ ክህሎትና በቅየሰልነይ ቅየሳ መሰረት እኛም በወቅናጅ በወድራጅ በጥሩምባ በባንዲራ ታጀብነንጎይ መልእክተኛ ተቀበልነን ጊዜ ባያንዳንደው ቦታ ባብነይ ቦታ ተላበኛ አርሶ አደርኛ ይጎደሙ ቦይ ነበርም ቦታ የጠረጴዛ እርከን እየውዘየነ አርሶ አደርኛ ተላበኛ ያፈርክነም ይጋበላንም አፈርክነም ያልሆነ ቦታ ተወሰደም ምርት አልባና ኢኮኖሚ አልባ ኮን መንጎይ እስቃየ ኑሮ ነበር ይነብርምና አውላለ ግን ጠንካራ አርሶ አደር በወፍጥር ምርጥ ተሞክሮ በወስድ የጠረጴዛ እርከን በወስድ የምርትና ምርታማነት ውጤተኛ ከፍተኛ በሆነዋን ከፍተኛ ውጤት አገኘነ ምን ያለነ ይብል ነገርን ያለ ሰቢ ልምድ ይነንትን የተፋሰስ ልምድ አውኛ ደብል ጅመረ ይቀሰም ስለዚህ ተላበኛ ተልኮ ነበር ኮንፈረንስ የህዝብ ኮንፈረንስ ነበር ሰፊ መልእክትን ያቡ ተላበኛ ባቡይ መሰረት ተዝጋጀ ማደረንጎ ጥሩምባን ይዘም በ11ሙ ልማት ቡድን ቁናም ሰብታይቂር ወለታዋን አካፋዋን ይዘም በልልታ በጫወታ የፓርቲ በዋመስግን ቀጥታ ተወዘላን እየመጣም 12 ተኩል ጅመረም አውድረስ በወዘላላለን ያለ አፈሪ ቦ ጠብቀን አፈሪ ባልጠበቀን ደለል በሆነ ራስምኛ ሊዘንም ሊጠርገን አይችሉ ስለዚህ እርከኑ በል አውኛ ደብል ታህመት ይፍትን በዚህ ባይበልጥማ እንደውያ በዚህ ጎበዝ ጠንካራን አው በዚህ ጀርባ ዲዲአይዊ የጠረጴዛማ እርከን ወዘላ ይብሉትን ዚ የምድርኛ ወራቆት በከፍተኛ ሁኔታ ይታደግ ተግባርን ዚ ተግባር በያመተው በአርሶ አደሪ ጊዜያን ባይበላቦ ሰዓት ሁሉ ጊዜ ከ25 እስከ 35 ቀናት ሁሉ እየተገበሩ ያለ ልምድ የሆነ የመጣ ባህል የሆነ የመጣ ወዘላን ዚ ወዘላ በዚህ አመት እስከ የካቲት 25 ድረስ በዚህ መልከው ይቂጥሉ ዚ ይውዘዩ በልማት ቡድን በድራጅም በቀበሌ በ11 ልማት ቡድን በእንደቡ የቀበሌ ጋናንገኝ ዚህ ተግባር ስለዚህ ያፈርኛ ወሸርሸር በጣም ወከላ ይታደግ ተግባር ስለሆነ ዚህ መልእክት አስተላልፈየን ወዱ በዚህ ቀበሌዎች ጣበይ አመተው ይዘዩ ያፈርና ይጋ ጥበቃ ምን ጊዜም ቢሆን አርሶ አደሪ ባህለው ቂናቦንጎ የውዘየን ያለው ዘላለው ነው ምናሽን በዚህ ገንዳ ታይሙትን ጠረጴዛማ እርከን ይብሎ ዘላል የውዘዩ ያሉ የጠረጴዛማ እርከን ያፈርና ይጋ ለወጠብቅ ከፍተኛ ጥቅም ያለንን ወዘላል ዚወዘላ ቀጣይ ታጅሙ ጊዜ በስነ ህይወታዊ ዋልማ ይብሊ ነገር ትመጣ ጊዜ ስሪ ለይዘረቦም ጊዜ የኖራ አፈር ይቂነቦም ጊዜ ከፍተኛ ምርት የቂናውምን የብኮምን ይሾና ዛውን ይቀረሱትን ዚወዘላ ቀጣይ እንደገና
25 ማይ በሙለ እየውዘዩን ያልፉና አርሶ አደሪ ይስበሰብ ጊዜ ወጣት ይነብረሙን ጉልማሶች ይነብረሙን አቢዎች ይነብረሙን እሚቶች ይነብረሙን አታች ይነብረሙን ሁሉም ይሳተፉ ወዘላን የሆን ተፎለየን ዚህ ተግባር በኩልም በሶዶ ወረዳ ባልም ይቀበሎችኛ በዚህ ባሆኘ ቀነ በኩልም ገንዳ እየተገበረ ይገኝ ወዘላን ዚህ ወዘላ ለዋቀጥል ኩል ጊዜ ታርሶ አደሪ ጎን ወሁን ይጥበቅም ነው እኛ የወረዳ ባለሙያዎች ማለቅ በተትነነ አርሶ አደርኛ ጠጋው በልም ወደግፍ ዋብቃ የቀየሳ ችግሮች ኩልሙ ወፍታ ያሸኖ ይብል መልእክት አስተላልፉ አመሰግኑ አርሶ አደርኛ ወዘላጭት አይሆን በየቀነ ይገናኝን ጊዜ የጸጥታ ጉዳዩ ይመካከርቦ ያለው ችግር ይመካከርቦ ክፍተታው ማይብልም እየዘጋ ያልፍቦ ወዘላ ሆነኑ አምለክት የነሸ ኩልም የበርታ አተላለፍ መልእክት ይውዘዩ ወዘላ በአግባቡ ይተጠበቅን ጎይ ከብቶች አይረቅጥሙም በርሻ አይጠፋውም በልያየ ነገር አይጠፋውም ጥንቃቄ ቂኖን ጎይ ይጥብቆ ምንና ሸኒ ዚህ መልእክት አስተላልፈሾ እጅግ በጣም አመሰግኑ ዝገራ ብሊ